ባለፈው የምትፈልጉትን መኪናና የሚያስፈልገውን የብር መጠን ጻፉልኝ ስል አንድ ወንድሜ እዚህ ጋር ቪትስ ይላል። ምንድነው ቪትስ? ምንድነው? ገብቼ ጎግል ላይ ሰርች ሳደርግ ቪትስ ስል የህፃናት መኪና ነው ይመጣልኝ። የህፃናት መጫወቻ መኪና። ይሄ ልጅ የህፃናት መጫወቻ መኪና ነው እንደ የፈለገው ብዬ ጓደኞቼን ስጠይቃቸው አረ ቪትስ እኮ ማለት ነው ቆይ ቦሌ ልናሳይ ብለው ቦሌ ሲሄድ እንዳለ የሞላው እሱ ነው። እውነት ኢትዮጵያውያን ይሄንን መኪና እንደ መኪና እየነዳችሁት ነው? እኔ የላምበርጊኒ ፋብሪካው ባለቤት ልክ አዲስ ሞዴል ሲወጣ ናታን አዲስ ሞዴል መኪና ወጥቷል ሲለኝ በ12 አይነት ከለር አስቀምጠልኝ ነው የምለው። በ12 አይነት ከለር አስቀምጠልኛል። ባለ ፋብሪካው ቀጥታ ዋና ትርፉን ሳያገኝ ዋናውን የሚመልሰው በእኔ በምገዛው መኪና ሙሉ አዲስ አበባን ያጠባል። አዲስ አበባን ብቻ ሙሉ ኢትዮጵያ ማጥባት የሚችል ጡት ነው ያለኝ። አይ ነው ወደዋለሁ። እቺ ልጅ ምን አርጊ ነው የምትሏት? ኢትዮጵያውያን ምን አርጊ ነው የምትሏት? ለምንድን ነው ኮመንት ሴክሽን ላይ ገብታችሁ የምትሰድቧት? መቼስ የከብት እርባታ በገጠር ሀገጠሩ በክፍለ ሀገሩ ነው ያለው፣ አዲስ አበባ ውስጥ የለም። እቺ ልጅ በዘመናዊ መልክ ይሄንን ነገር ይዛ መምጣቷ ምንድነው ችግሩ? ለምንድን ነው የምትሰድቧት? እቺ ልጅ እኮ ያለኝን ሀብት ኢትዮጵያ ትጠቀምባት ነው እያለች ያለችው። መቼስ የማማና የሾላ ወተት መቅጠን ሳያሳስባቸው የቀረ አይመስለኝም። እሱን ችግር ልፍታ ብላ በመጣች የምን ስድብ ነው? አንዳንድ ኢትዮጵያውያን የሚፈጥርን ሰው ክሬቲቪቲ ያለውን ሰው የማታበረታቱት ነገር ያናደኛል። እህቴ በርቺ፣ በዚሁ ቀጥይ። ብዙ ኢትዮጵያውያን ባለሀብቶች የሚያስመስሉትን ነገር እኔ መኖር ጀምሬዋለሁ። ቲክቶከሮችን መርዳት ጀምሬያለሁ። ረሚ ይሄው ዛሬ ረሜን ጋብዤላችኋለሁ። ረሚ ምንድነው የምትፈልገው? ምን እንዳደረግልህ ነው የምትፈልገው? ያው ለምንሰራው ስራ ማቴሪያል ምናምን ያስፈልገናል። ኦኬ በቃ ይሄ ነው። ረሚ ይሄንን ሲጀመር መጠየቅ አይጣበቅብህም። ሄደ ቤት ብር አለ፣ ሄደ $300,000 ውስድ አድርገህ መግዛት ትችላለህ። አይደለም እንዴ ረሚ? እኔ እንደማንም እንደ ኢትዮጵያዊ ባለሀብት የ6 ወር ጂም ብቻ አይደለም እከፍልልህ። አንተ ሰውነት በቀኝ አንድ ፑሽ አፕ ስትመታ ደምስር ይበጥሳል እስክትባል ድረስ መስራት ትችላለህ። እከፍልልሃለሁ። ደግሞ ኢትዮጵያ ውስጥ አይደለም የምትሰራው። እንደ ካሜራ ምናምን ነገሮች መስራት እንደ ካሜራ ምናምን ነው። እንደ ካሜራ ደግሞ የካሜራ ጠጉን እገዛልሃለሁ። ባለፈ ገዛልኝ ድሮን እንዲሳረገው ከዛፍ ጋር ተጋጭቶ ተሰበረ። ጦስህን ይዞት ሂድ ረሚ። እስከ ጥግ ድረስ ነው ማድረግልህ። አሁን የምፈልገው ሄሊኮፕተር ላይ ሆኜ እንድቀርጽ ነው። ላይፍ ኦፍ አቤል አንድ ቪዲዮ በለቀቀ ቁጥር ይሄ ሁሉ የሀብት ምንጭ ከየት ነው? ይሄ ሁሉ ገንዘብ የምታመጣው ከየት ነው የምትሉ ኢትዮጵያውያን ብላችሁ የምትጠይቁ ኢትዮጵያውያን በወር አንዴ በ15 ቀን አንዴ ዱባይ ሄዶ መዝናናት የሀብት ምንጭ ከየት ነው ተብሎ ያስጠይቃል እንዴ? በወር አንዴ በ15 ቀን አንዴ ዱባይ ሄዶ ለመዝናናት የሀብት ምንጭ ያስፈልጋል እንዴ? ግፋ ቢል ከ15,000 ከ20,000 ይበልጣል? አይበልጥም። እኔ ዱባይን ልክ አዲስ አበባ ውስጥ እንዳለ ሰፈር ነው መመላለስባት። አንዳንድ እንደውም ግፋ ሲል ካልደከመኝ በቀን 4 የሚሄድበት ጊዜ አለ። በቀን 3 ልበላ ሄዳለሁ። ኦብቪየስሊ በቀን 4 የሚሄድባቸው ጊዜያት ደግሞ መቅሰስ የምበላባቸው ጊዜያት ናቸው። ኢትዮጵያውያን በዚህ ልክ ወርደናል እንዴ? አዝናለሁ።